እያንዳንዷ ጠብታ ዋጋ እንዳለ ግንዛቤ በመውሰድ ውሃ መቆጠብ መቻል አለብን። ህይወትንም ልንታደግ ይገባል ማለት ነው። ለማጠቃለል 10 የውሃ ቁጠባ መንገዶችን ተመልክተናል። ስለዚህ 10ሩንም የውሃ ቁጠባ መንገዶች ውስጥ ሁላችንም የሚመለከተንን ላይ በመስራት ውሃ መቆጠብ መቻል አለብን የሚለው መልእክታችን ሲሆን ይህን ቪዲዮ ለወዳጅ ዘመድ ብታጋሩና ሁሉም የዚሁ የውሃ ቁጠባ አካል ቢሆን ሰብስክራይብ እንድታደርጉን እንጠይቃለን። በመጨረሻ አስተያየታችሁን እንፈልጋለን። የውሃ ቁጠባ መንገዶች ውስጥ የትኛው ቀዳሚውን ድርሻ እንደሚይዝ በሀሳብ መስጫው ላይ እንድታስቀምጡልን። ምክንያቱም ይህ አይዲያ ሼሪንግ ስቱዲዮስ ሀሳቦችን የምናንሸራሸርበት አንዱ ከአንዱ የሚማርበት እስከሆነ ድረስ አስጫው ሳጥን ላይ ሀሳባችሁን እንድትሰጡ በድጋሚ አደራ እንላለን።